ቴሌ አንዳንድ ጊዜ ሳስበው ሀገራችን እንደ ቴሌ ቢሆን እንደ ቴሌ ተቋም አስተዳደር ቢኖራት ወይም እንደ ቴሌ ተዋረድ የብሔረሰቦችን መብት ብታከብር ጥሩ ነበር። ቴሌ የኢትዮጵያ ሀብት ነው። የኢትዮጵያ ተቋም ነው። ነገር ግን ቴሌ ለየት የሚያደርገው የኢትዮጵያን ብሔረሰቦች ቋንቋ ለማክበር ህብረ ብሔራዊ ፌዴራሊዝም እያለ አይሰብከን። ማንነት ላይ የተመሰረተ የብሔር ፖለቲካ እያለ አይሰብከን። ማንነት ላይ የተመሰረተ የፖለቲካ አስተዳደር እየተባለ አንሰበክም። ስለዚህ ቴሌ አያወራም፣ ዝም ብሎ ይተገብራል። አቅሙን ባሻሻለ ካፒታሉን ባሳደገ ቁጥር ተጨማሪ አገልግሎቶችን ይሰጣል። ተጨማሪ ቋንቋዎችን ያከብራል። ተጨማሪ ቋንቋዎች ለአገልግሎት እንዲበቁ ያደርጋል። ስለዚህ ቴሌ ምርጥ ህብረ ብሔራዊ ፖለቲካ ፓርቲ ነው ባልላችሁም ምርጥ የብሔረሰቦችን መብት የሚያከብር ተቋም ነው። አዎ በቀላልና ቀልጣፋ በሆነ መልኩ እዛው ጆሮአችን ላይ እየደረሰ አማርኛን ለምትፈልጉ ይህን ቁጥር ተጫኑ፣ ኦሮምኛን ለምትፈልጉ ይህን ቁጥር ተጫኑ፣ ትግርኛን ለምትፈልጉ፣ ሱማሊኛን ለምትፈልጉ፣ አፋርኛን ለምትፈልጉ በቃ ምርጫ ይሰጥሃል። የምትመርጠው ደግሞ አንተ ነህ። የፈለግከውን ቋንቋ መርጠህ ስለ ቴሌ አገልግሎት መስማት፣ መረዳት፣ ከሌሎች ሰዎች ጋር በፈለግከው ቋንቋ ማውራት፣ በቃ ያለ ድምፅ ያለ ማታለል በቀጥታ በቋንቋ እንድትጠቀም ያደርጋል። ስለዚህ ቴሌ ላይ ቅሬታ ያለው የለም። ትግራይ ላይ ያለ ሰው፣ ኦሮሚያ ላይ ያለ ሰው፣ አፋር ላይ ያለ ሰው ቴሌን ይወደዋል፣ ይደግፈዋል። ጥራቱን አሻሽሎ የበለጠ እንዲጠቅመውና ተደራሽ እንዲሆን ይፈልጋል። ግን ቴሌ የኢትዮጵያ ቴሌኮሙኒኬሽን ነው። ኢትዮጵያ የሚለውን ስም ይዞ ለሁሉም የኢትዮጵያ ብሔሮች የቀረበ የአገልግሎት ሰጪ ተቋም ነው። ስለዚህ ፖለቲካችንም ህብረ ብሔራዊ ቋንቋ፣ ታሪክ ወዘተ እነዚህን ነገሮች እንደ ምክንያት እያነሱ ከሚያነታርኩን፣ ከሚያበጣብጡን፣ ከሚያለያዩን ይልቅ ድምፅ ሳያሰሙ በኢትዮጵያዊነት ጥላ ስር በኢትዮጵያዊነት ማዕቀፍ ውስጥ ጠንካራ ፓርቲ መስርተው በኢትዮጵያዊነቱ ውስጥ የሚከበሩ ብሔረሰባዊ ማንነቶችን በተጨባጭ አድርጎ ተግብሮ በማሳየት መፈጸም ይቻል ነበር። ገዢው ፓርቲ ብልጽግና ህብረ ብሔራዊ እያለ የኢህአዴግን ተመሳሳይ የሆነ አሰልች ዲስኩር ከሚደጋግምብን ልክ እንደ ቴሌ በተግባር ቋንቋዎችን፣ ባህሎችን፣ ታሪኮችን፣ ማንነቶችን እኩል አክብሮና አስከብሮ ያሳየን በተገባ ነበር። ዲስኩሩ ስለ ብሔረሰብ መከበር፣ ስለ ማንነት መከበር፣ ስለ ቋንቋ መከበር፣ ስለ ህብረ ብሔራዊነት ነው። ሚዲያውን የተቆጣጠረው ይህ ነው። በተግባር ደግሞ አንደኛው ብሔር ተሳዳጅ፣ አንደኛው አሳዳጅ ሆኖ ይገኛል። አንዳንድ ቦታ ላይ ማፊያዎች ሁሉ ተፈጥረው የፈለጉትን የሚያደርጉበት፣ በግላቸው እስር ቤት ፈጥረው የሚያስሩበት ሁኔታውላ የምናውቀው የምንሰማው ጉዳይ ነው። ስለዚህ ዲስኩሩን ቀነስ፣ ተግባሩን ጨመር። እንደ ቴሌ
ኢትዮጵያዊነት ላይ ቆሞ ማንነቶችን ማክበር፣ ብሔሮችን ማክበር፣ ሕግን ማክበር፣ ሰላምን መፍጠር ይቻላል። አገር ስትጎለብት፣ አገር አንድ ስትሆን፣ አገር ሰላም ስትሆን ኢኮኖሚ ያድጋል። ኢኮኖሚ ሲያድግ ደግሞ አቅም ሲፈረጥም ደግሞ በኢትዮጵያ ውስጥ ያሉ ቋንቋዎችንና ማንነቶችን ማክበር ቀርቶ ከኢትዮጵያ ውጭ ስለሆኑ ቋንቋዎች፣ ማንነቶች፣ ሰብአዊ መብቶች መጨነቅ እና ማስከበር እንጀምራለን። ይቻላል። አቅም ካለ ምንም ማድረግ ይቻላል። አቅም በፈቀደ ሁሉ የኢትዮጵያን ቋንቋዎች የስራና የፌዴራል ቋንቋ እያደረጉ መሄድ ይቻላል። አሁን ባለን አቅም፣ አሁን ባለን ችግር፣ አሁን ባለን መጠላለፍ የኢትዮጵያን ቋንቋዎች የብሔራዊ ቋንቋ ማድረግ ይቅርና የየራሳቸው የክልሎቹ ቋንቋ ማድረግ ከባድ ነው። በጀት ይፈልጋል፣ ገንዘብ ይፈልጋል። ስለዚህ ቴሌ በአንድ ጀንበር ሁሉንም ቋንቋዎች እንደ አማራጭ እንዳላቀረበው ሁሉ ኢትዮጵያም ሁሉንም ቋንቋዎች በአንድ ጀንበር ብሔራዊ ቋንቋ ማድረግ አትችልም። ሁሉንም ቋንቋዎች፣ ሁሉንም ማንነቶች ማክበር፣ ማዘመን፣ ማሰልጠን የሚቻለው አገር አንድ ስትሆን፣ ሰላም ሲፈጠር፣ ዲሞክራሲ ሲጎለብት፣ ልማት ሲስፋፋ፣ አስተሳሰብ ሲዘምን ነው። ስለዚህ ኢትዮጵያችንን እንደ ቴሌኮሙኒኬሽን አገልግሎቷን በዝምታ የምታሰራጭ፣ ቋንቋዎችን በዝምታ የምታከብር፣ ማንነቶችን እኩል የምትመለከት፣ አዎ አገሬ ኢትዮጵያ ለኔም ጥቅም ትሰጠኛለች ብሎ የሚያስብ ኢትዮጵያዊ እንዲፈጠር ማድረግ የምትችል እንድትሆን ከቴሌ ትምህርት መውሰድ አለባት። ህብረ ብሔራዊ ፖለቲካችን፣ ህብረ ብሔራዊ ቃላችን ከህገ መንግስት በልጦ ሰዎችን ለማሸማቀቂያነት በ21ኛው ክፍለ ዘመን አህዳዊነት እንደማይመጣ እየታወቀ፣ ጨፍላቂነት ተቀባይነት እንደሌለው እየታወቀ፣ አህዳዊነት ሲስተሙም እየቀረ ዘመኑ ያመጣቸው አዳዲስ አስተሳሰቦችና ስርዓቶች እየተተገበሩ ባለበት ሰዓት ዛሬም የኢትዮጵያ ፖለቲካ አህዳዊነት እያሉ ሰዎችን በመፈረጅ ማንነቶችን ጭምር በመፈረጅ አንዱ ላይ እንዲነሳ በማድረግ የሚሰራ ፖለቲካ አክሳሪ እንጂ ጠቃሚ አይደለም።